እግዚአብሔር አምላካችን በቸርነቱ በምሕረቱ በይቅርታው ጠብቆ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁንልን። እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም የአምላክ እናት በምልጃዋ ስለምትጠብቀን ከልጇም ስለምታማልደን ስሙ የተመሰገነ ይሁንልን። ቅዱሳን ሁሉ እንደየክብራቸው የተከበሩ የተመሰገኑ ይሁኑልን። ክቡር አባታችን መልአከ አርያም ቆሞስ አባ ገብረመድኅን የሊባኖስ ወረዳ ቤተ ክህነት ሥራ አስኪያጅ፣ የደብረ ሲና ቅዱስ ገብርኤል ካቴድራል አስተዳዳሪ፣ ክቡር አባታችን መልአከ ብርሃን ቆሞስ አባ ጴጥሮስ የጥራብሎስ ሐመረ ብርሃን ቅድስት ኪዳነ ምሕረት ወአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ፣ ክቡራን አባቶቻችን ቆሞሳት፣ ዲያቆናት፣ ከሁሉም አድባራት የመጣችሁ የሰንበት ትምህርት ቤት መዘምራን፣ የዚህ ሰንበት ትምህርት ቤት መዘምራን፣ ከሩቅም ከቅርብም የመጣችሁ ሕዝበ ክርስቲያን በሙሉ በክርስቶስ ፍጹም ሰላም እንደምንሰነበታችሁ፣ እንደምን አደራችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። አሜን እግዚአብሔር ይመስገን ብለን በልጅነት አንደበታችን እንድናመሰግነው አንደበታችንን ለምስጋና የከፈተልን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከምድር እስከ አርያም የተከበረና የተመሰገነ ይሁንልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወይም በበዓለ ደብረ ታቦር በሰላም በጤና አደረሳችሁ። ብርሃነ መለኮቱን የገለጠበት ዕለት ነውና በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን። በዚህ ቦታ ላይ ለመገናኘት ደግሞ የእመቤታችን የቅድስት ኪዳነ ምሕረት የቅድስት ድንግል ማርያም በዓለ ትንሣኤዋን በዓለ ዕርገቷን በዚህ ቦታ ላይ ለማክበር ተሰባስበናልና በድጋሚ ለዚህ ታላቅ በዓል እንኳን በሰላም በጤና አደረሳችሁ አደረሰን።